ዛሬ አንድ አስገራሚ ቦታ ይዣችሁ ልሄድ ነው። ከመዲናችን አዲስ አበባ ተነስቼ 6332 ኪሎ ሜትሮችን አቆራርጬ የኖርዌይዋ ኦስሎ ከተማ ገብቻለሁ። እንዴት ናችሁ ተመልካቾች? ያለሁት አሁን ኖርዌይ ኦስሎ ኤርፖርት ነው። እንግዲህ ከአዲስ አበባ ወደ ኖርዌይ ከ10 ሰዓት በረራ በኋላ አሁን ኦስሎ ደርሻለሁ። እንግዲህ ማሳያችሁ ኦስሎ ከተማን አይደለም። ኦስሎ ከተማን እንግዲህ በተለያየ ቪዲዮ ላይ አይታችሁታል። ስለዚህ ዛሬ የምናደርገው እንደከዚህ ቀደሙ በጣም አስገራሚ ቦታ ነው ወስዳችሁ ወደ ኖርዌይ ገጠራማ ክፍል ነው የምንሄደው። ገና የ2 ሰዓት በረራ ይጠብቀኛል። አሁን ከዚህ ከኦስሎ ኤርፖርት የ2 ሰዓት በረራ አድርጌ ትሮምሶ ወደ ተባለች የኖርዌይ ገጠራማ ከተማ እንሄዳለን። በጣም የሚገርም ነገር ነው ማሳያችሁ ዛሬ። በእውነት እስከዛሬ ከምታውቁት ነገር ወይም ከሰማችሁት ነገር በጣም የተለየ ነው የዛሬው ቪዲዮ የሚሆነው። ስለዚህ መርሳት የሌለባችሁ ይህንን ቪዲዮ ሰብስክራይብ በማድረግ የዶል ምልክቷን በመጫን አብራችሁን ቆዩ፣ አብራችሁን ተጓዙ። በሚገርም ሁኔታ ኦስሎ ኤርፖርት ባዶ ሆኖ ጠብቆኛል። ባዶ ነው አብዛኛው ቦታ ስዞር። እንግዲህ በጣም ነው የሚወርደው እዚህ ኦስሎ -3 ዲግሪ ነው ያለው። ከዜሮ በታች 3 ወርዷል ማለት ነው። አሁን የሚሄድበት ቦታ ደግሞ ከዚህ በላይ ነው ብርዱ ወደ -27 28 አካባቢ ነው ከዜሮ በታች በዲግሪ ሴልሺየስ ማለት ነው። በጣም ከባድ ነው። እንሄድና እናየዋለን፣ ሁሉንም እንጎበኛለን። አሁን ስታርባክስ ቁጭ ብዬ ነው ቡና ልጠጣ ኦስሎ ኤርፖርት። ስለዚህ እዚህ ቡና እንጠጥቼ ጉዟችን እንቀጥላለን ማለት ነው። ኢቪኤል ብላ ጽፋኛለች። አቤል ነበረ ስሜ ግን ኢቪኤል ብላ ጽፋኛለች። ኤኒዌይስ አሁን ለመጀመሪያ ጊዜ ነው ኖርዌይ መጣሁት። በጣም አሪፍ ጊዜ እንደሚኖረኝ ተስፋ አደርጋለሁ። ስለዚህ ቺርስ ስታርባክስ። ቡናዬን ከጠጣው በኋላ ከዚህ ከኦስሎ 1132 ኪሎ ሜትር ርቀት ላይ ወደምትገኘው ወደ ትሮምሶ ፋይናሊ ደርሰናል። የደረስነው ቀን ላይ ነው። ደስ የሚል ሰዓት ላይ ነው የደረስነው ተመልካቾቼ። አሁን ኖርዌይ ትሮምሶ የምትባል ከተማ ነው ያለሁት። በዚህ በትሮምሶ ከተማ ለምንድን ነው ያመጣህን ካላችሁ ታምኑም ባታምኑም አሁን ስንት ሰዓት ይመስላችኋል? ከቀኑ 7 ሰዓት ወይም ሚድዴይ ላይ ነው ያለው። እንግዲህ ዛሬ እዚህ ያመጣኋችሁ ይህንን የተለየ ከተማ ዛሬ የማሳያችሁ ምንድነው 24 ሰዓት ፀሐይ የለም እዚህ ሀገር ላይ ፀሐይ አትወጣም። ለመቼ ካለ ከሚድ ዲሴምበር እስከ ሚድ ጃንዋሪ፣ ይህም ማለት በፈረንጆቹ አቆጣጠር ከዲሴምበር 15 እስከ ጃንዋሪ 15 ድረስ ፀሐይ አትወጣም። በተለይ አብዛኞቹን 15ቱን ቀን ከዲሴምበር 15 በኋላ 15ቱን ቀን ሙሉ ለሙሉ ፀሐይ አትወጣም። እንደምታዩት ጨለማ ነው። መንገድ መብራቶች እንደበሩ ነው። ግን አሁን ምሳ ሰዓት ነው። ሰው ምሳ እየበላ ነው ያለው። ወደ ስራው የሚሄደው ወደ ስራው እየሄደ ነው። ታክሲዎች እየሰሩ ነው። እስቲ እንንቀሳቀስ፣ ከተማውን ቱር እናደርገው። ሁሉም መኪና አብርቶ ነው የሚንቀሳቀሰው። በዚህ አርክቲክ ሰርክል ላይ ያሉ ሀገሮች ኤክስትሪም የሆነ ዌዘር ነው ያላቸው። በጣም ኤክስትሪም የሆነ ክረምት፣ ኤክስትሪም የሆነ በጋ ነው ያላቸው። በነገራችን ላይ ይሄ ከተማ አሁን በጋ ላይ ደግሞ ብታዩት ሙሉ በሙሉ 24 ሰዓት ፀሐይ ነው። ከዚህ በፊት እንግዲህ አርክቲክ ሰርክልን ከሚያዋስኑ እንደ አላስካ ያለ ቦታ ላይ ሄጄ አሳይቻችሁ ነበር። 24 ሰዓት ፀሐይ የሆነ ሀገር አሳይቻችሁ ነበረ በጣም በሚገርም ሁኔታ። አሁን እንግዲህ ምሳ ሰዓት ነው። ሰው ወደ ስራው እየሄደ ነው። ግን ጨለማ ነው። አትወጣም ፀሐይ ለሚቀጥሉት 15 ቀናት አትወጣም። ከዛ በኋላ ያሉት 15 ቀን እስከ ሚድ ጃንዋሪ አካባቢ ደግሞ የምትወጣው ለ2 ሰዓት ወይ ለ1 ሰዓት ነው ፀሐይ የምትወጣው። በተረፈ ልክ እንደምታዩት ጨለማ ነው ማለት ነው። አሁን ትሮምሶ ከተማን እንግዲህ ዞር እያለን ኢንጆይ እናረጋታለን፣ ኤክስፕሎር እናደርጋለን። እጅግ በጣም ነው የሚበርደው። ከዜሮ በታች 30 ዲግሪ ሴልሺየስ ነው። በጣም ነው የሚቀዘቅዘው። ከተማውን እንግዲህ አሁን በቀን የትሮምሶ ከተማ ነዋሪዎች እንዴት ነው 24 ሰዓት ጨለማ ሲሆን ኑሯቸው እንዴት ነው የሚለው እንሂድ። ሬስቶራንቶች ክፍት ናቸው። ኤቭሪቲንግ ከተማውን ታዩታላችሁ። ከኋላ ነው ያለው ከተማው። በደንብ ወደ ታች እንወርዳለን። አሁን ያለሁት እዚህ ተራራው ላይ ነው። እንግዲህ ተራራ ታች ነው እንደምታዩት ተራራ ነው። በገመድ ተራራውን ይወጣሉ። በገመድ ተራራውን መውጣት ትችላላችሁ። ተራራው ላይ ሆናችሁ ከተማውን መመልከት ከፈለጋችሁ ማለት ነው። እስቲ ወደ ከተማው እንሂድ። በእግሬ ለመሄድ ተገድጃለሁ። ያው በእግሬ ሲሄድ ብቻዬን አይደለም እናንተ ስላላችሁ። ለመሆኑ እንዲህ አይነት የተፈጥሮ ጠባይ እንዴት ይከሰታል? ባጭሩ ላስረዳችሁ። አሁን የምገኝባት የኖርዌያ ትሮምሶ ከተማን ጨምሮ ለአርክቲክ ሰርክል ቅርበት ያላቸው እንዲሁም አርክቲክ ሰርክል ውስጥ የሚገኙ እያንዳንዱ ቦታዎች እንግዳ የሆነ የተፈጥሮ ክስተት አላቸው። እኛ ከለመድነው ከምናውቀው ተቃራኒ የሆነ ይኸውም የ24 ሰዓት ፀሐይና የ24 ሰዓት ጨለማን ያስተናግዳሉ። በጋ ሲሆን ሙሉ በሙሉ አይመሽባቸውም። ማለትም 24 ሰዓት ፀሐይ ሲሆኑ በክረምትና እንዲህ ባለው በአሁኑ ወቅት ደግሞ እጅግ በከፍተኛ ቅዝቃዜ ጋር 24 ሰዓቱን ጨለማ ይሆናሉ። ይህም ምድር በፀሐይ ዙሪያ ከምታደርገው ዙረት ጋር የተገናኘ ሆኖ እናገኘዋለን። ምድራችን ክብ ቅርጽ ይዘት ያላት ሲሆን ልክ በምታዩት መልኩ በፀሐይ ዙሪያ ትዞራለች። በዚህ በምትዞር ጊዜ በየዓመቱ ፀሐይ ከአድማሷ በታች ዝቅና ከፍ ስትል እነዚህ የምድር የላይኛውና የታችኛው ክፍል ማለትም በአንታርክቲካ በታችኛው ክፍልና በላይ
በላይኛው ደግሞ የአርክቲክ ሰርክል ላይ ከፍተኛ የሆነ የተፈጥሮ መለያየት ይፈጠራል። በዚህ ጊዜ በምድር ወገብ ዙሪያ የሚገኙ እንደ ኢትዮጵያና ኬንያ የመሳሰሉ በምድር ወገብና በምድር ወገብ ዙሪያ ያሉ ሀገሮች 12 ሰዓት የሆነ የተመጣጠነ ብርሃንና ጨለማ ሲኖራቸው፣ ነገር ግን በምድር የላይኛውና የታችኛው ክፍል ላይ ያሉ አብዛኛዎቹ ክፍሎች ደግሞ እጅግ በጣም የተለያየ የተፈጥሮ ጠባይን ያስተናግዳሉ። ይህም እንግዲህ በቀጥታ ምድር በፀሐይ ዙሪያ ከምታደርገው ዙረትና ፀሐይ ከአድማስ በላይ ከፍና ዝቅ ስትል የምታመጣው የሰዓት የቀናት ልዩነት ነው። በዚህም እንግዲህ እንደምታዩት 24 ሰዓት ድቅድቅ ጨለማ ይፈጠራል ማለት ነው። ተፈጥሮ በጣም ይገርማል ከምናስበው በላይ። በተፈጥሮ በቃ ኢትዮጵያ ውስጥ በጣም ኖርማል የሆነ ቅዝቃዜ፣ ኖርማል የሆነ ሙቀት ነው ያለው። ደስ የሚል ሙቀት፣ ደስ የሚል ቅዝቃዜ። እንዴ እዚህ እኮ በቃ አሁን ያለውበት የገጠራማው ስፍራ እንግዲህ እኔ በተለይ በጣም እንደኔ ኔቸር የምትወዱ ሰዎች በጋ ሲሆን ደግሞ ሙቀታቸው በቃ ልነግራቸው አልችልም። ክረምቱ ደግሞ ያው በረዶ ተቀምሮ እንደምታዩት መንቀሳቀስ ራሱ በጣም ከባድ ነው። አይዶንት ኖ ፊቴ አይታያቸው አላውቅም። 24 ሰዓት እንደዚህ ነው እንግዲህ፣ በቀን 7 ሰዓት እንደዚህ ያው ከተማው ሁሉ ኔበርሁዱ በሙሉ እንደምታዩት አበራርቷል። እዚህ በማንኛውም ሰዓት እራት መጋበዝ ትችላላችሁ፣ ፍቅረኛችሁን ማለት ነው። በማንኛውም ሰዓት እራት እንብላ ማለት ትችላላችሁ። ጠዋትም ብትገቡ፣ አሁን ባለ ትዳሮች ጠዋትም ብትገቡ አምሽተ መጣ ነው። በሰዓቱም ብትገቡ የትኛውም ሰዓት አምሽቶ እንደ መግባት ነው የሚቆጠረው። እዚህ ጋር ታቆማለህ። በጣም 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 ነው የሚወርደው። ያዘንኩላቸው። እኔስ በወይዘር ረገድ ምን የመሰለች ሀገር አለች። እዚህ ግን ይወላችሁ ባስ እየጠበቁ ነው ሁሉ። እኔ እናቴ ምን ሞኝ ነው ልሸክሽከው በእግሬ እዚህ ያልኖር ሁሉ ባስ የሚጠብቅ ነው። ስቴሽኑ እንደምታዩት ባስ እየጠበቁ ነው። እንግዲህ አስቡት፣ ጨለማ ስራ ይሄዳሉ። ባንኮች ክፍት ናቸው። ኤቭሪቲንግ ክፍት ነው። መብራት ስንት ይሆን የሚከፍሉት? የማያሳስብ እኮ ነው የሚያሳስብ። መብራት ስንት ይሆን ስንት ነው የሚወጣባቸው? 24 ሰዓት ነው የሚያበሩት። በረዶውን እዩት ተከምሮ ምንም መንገዱ አይታይም። በቃ ይሄ 4 መንታ ነው መንገዱ። ኧረ የእጅ ባትሪ ሁሉ ይዘዋል እዛ ጋር። ተመቺ። አሁን ምሳዬ መብላት አለብኝ። ምሳ እንበላለን። የት እንደምበላ ግን አላውቅም። በነገራችን ላይ የበረዶ ጫማ ማድረግ አለባቸው። የበረዶ ጫማ አድርጌ ነው እንደምታዩት። የበረዶ ጫማ ውስጡ እንደዚህ መቆንጠጥ አለበት፣ አለዛ ተዘረራችሁ። በጣም ከባድ ነው። ይሄ አርክቲክ ሰርክልን በጣም ኤክስፔሪየንስ ማድረግ ፈልግ ነበረ። እንግዲህ መተናል። ከዚህ በፊት አርክቲክ ሰርክል ላይ ያላያችሁት ካላችሁ ቪዲዮን ሄዳችሁ እንድታዩት ጋብዛችኋለሁ። በጣም የሚገርም ቪዲዮ ሰርቼላችኋለሁ። 24 ሰዓት ፀሐይ የሆነበት ሀገር፣ ይሄ ደግሞ 24 ሰዓት ጨለማ። የምትወዳትን ልጅ አቅፈህ ምን አለ ባይነጋ ያልከው ልጅ ና ይኸው እዚህ አይነጋልህም። እውነቴን ነው አይነጋልህም ና። ኧረ እንደው ልጆቼ ይሄ ነገር እኔ እንደው በእውኔ ነው በህልሜ ነው እየሆነ ያለው ነገር። ኧረ በስመ አብ። እንደገና በጣም የሚያናደው ነገር ቅዝቃዜው በጣም 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 ኤክስትሪም ስለሆነ የካሜራ ባትሪ ቶሎ ቶሎ ነው የሚያልቀው። ሶ ብዙ እንደዚህ አይነት ቦታ ኤክስፔሪየንስ ስታደርጉ ብዙ ባትሪ መያዝ አለባችሁ። አሁን በየፍጥነት ነው እየቀያየርኩ ያለሁት በጣም በሚደንቃችሁ ሁኔታ። ይኸውላችሁ እነዚህ ቤቶች ተከምሮባቸዋል በራቸው። እንዴት ነው የሚሄደው? እሺ የመኪኖቹ የሚሄዱበትን እየተከተል ነው የሚሄድ ነው። ሶ እዚህ አንድ ቀን ነው የምቆየው። ምክንያቱም በዚህ ሁኔታ ምንም የምንዛለቅ አይደለንም ከብርድ ጋር። ኤክስትሪም የሆነ ነገር በጣም ነው የሚያስጠላው። የምሬን ነው የምላችሁ። አመስግኑ 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 አመስግኑ። ሲነጋ በጣም አመስግኑ። በሰዓቱ ሲጨልም በጣም አመስግኑ። እንዲህ ባለ ኔቸር ውስጥ ነው ሰዎች የሚኖሩት። እንዲህ ባለ ሁኔታ እንዲህ አይነት የተፈጥሮ ጠባይ በቃ ታይቱ ማይ ለመግለጽ የሚከብድ በቃ 24 ሰዓት ጨለማ ሲሆን ሳይነጋ እንደዚህ ሲሆን እዚህ ኢማጂን። በተለይ እንደ ኢትዮጵያ ያለ ሀገር እንደዚህ የተመጣጠነ ፀሐይ፣ የተመጣጠነ ብርሃን፣ በተለይ ደግሞ የምድር ወገብ አካባቢ ያሉ ሀገሮች በጣም በጣም እኛ እግዚአብሔር አድሎናል ነው የምለው። የምር እግዚአብሔር አዳልቶልናል ከምለው ነገር አንዱ ይሄ ይመስለኛል። ይኸውላችሁ እንግዲህ አሁን 7 ሰዓት ተኩል ሆኗል። አሁን ምሳዬን እበላለሁ፣ አብረን እንበላለን። በጨለማ ምሳ ማለት ነው። ኢማጂን 2 ሰዓት ደግሞ አሁን ከጃንዋሪ 15 በኋላ ደግሞ 2 ሰዓት ብቻ ነው የሚነጋላቸው። ከዛ ከፌብሩዋሪ 15 በኋላ ደግሞ 6 ሰዓት ነው በቀን ፀሐይ የሚያገኙ። ከዛ ወደ ማርች ላይ ነው እየተስተካከለ የሚሄደው። ከዛ ይሄድና ወደ ጁን አካባቢ በቃ 24 ሰዓት ደግሞ ፀሐይ ነው የሚሆነው እና በጣም 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 ከባድ ነው። እነሱ ግን ለምደውታል። በቃ ኑሮ ከተባለ መቃብር ይሞቃል የሌለ እንደ የሀገሬ ሰው በቃ እንደለመዳችሁት ነው። በቃ ዶንት ኬር ምንም በቃ ስራቸው ይሄዳሉ፣ ይመጣሉ፣ በሰዓታቸው ይነሳሉ። በሰዓት ነው የሚመሩት እንጂ ነጋ አልነጋ እኛ እኮ መስኮታችንን ከፍተን ነጋ አልነጋ እናውቃለን። እነሱ ግን ነጋ አልነጋ መስኮት ከፍተው አያውቁም። ምክንያቱም በቃ ነጋ መሸም ጨለማ ስለሆነ ምንም አይነት ለውጥ ስለሌለው ይኸው ነው እንደዚሁ እንደመሸ ነው የሚነጋና የሚመሸው። ቃላቱ ራሱ ጠፋብኝ። እንዲሁ እንደመሸ ነው የሚነጋና የሚመሸው። አረ መድኃኒዓለም ያለ። እንግዲህ ምሳችንን በላ። አሁን ደግሞ ቡና እንጠጣ።
በሄድኩበት ሀገር ቡናውን ቴስት ማድረግ ደስ ይለኛል እና አብዛኛው ቦታ ደግሞ የኢትዮጵያ እና የኮሎምቢያ ቡና ነው የምታገኙት። አብዛኛው አለ የኢትዮጵያ፣ የኮሎምቢያ፣ የብራዚል ቡና በቃ የሌለበት የለም። እንደውም እዚህ ነው እንጂ ተለይቶ ያላየሁት እዚህ ኖርዌይ ውስጥ ነው እንጂ ጃፓን ትዝ ይላችኋል፣ አሳይቻችሁ ነበር። ጃፓን፣ ኮሪያ ምናምን ኢቭን የኢትዮጵያ ባንዲራ፣ ኮሎምቢያ ባንዲራ፣ የብራዚል ባንዲራ እያደረጉ ነው ቡና የሚጠጡት። ቡና ያበደ ነው እንግዲህ ገና በ9 ሰዓት ያው ምሳ በልተን ኮፊ እየጠጣ ኤቭሪቲንግ ጨለማ ነው። ሰው ያው ወደ ስራ የሚሄደውም ከስራ የሚወጣውም ኮፊ እየጠጣ ነው ገና እንጂ በምሽት ቡና አይጠጣም እኮ እንደ እውነቱ ከሆነ ግን በቀን ጨለሞብን ነው። በቀን ጨለመብኝ እዚህ ኖርማል እዚህ ቺርስ። በዚህ የቀን ጨለማ አረ የእንትና ዘፈን ትዝ አላለኝ። የማን ነበረ ወንድሙ ጂራ ነው መሰለኝ። እዚህ ነው እንደ መጥቶ የጻፈው ግጥሙ ነው። ይሄ የቀን ጨለማ ዘመኔን እምባዬን ቆጥሮ ሀዘኔን ነው። የቀን ጨለማ ዘመኔን እምባዬን ቆጥሮ ሀዘኔን እና ብዙ የማይሰሩ ተረቶች አሉ። አሁን ቀን ጨለመብኝ፣ ያው ቀን ጨለመ እኮ በቃ ቀን ጨለመብኝ። አንድ ማለት የምፈልገው ነገር በመዝናናትና በመጓዝ መሀል በጣም የተለያየ ነገር አለ። ብዙ ሰዎች እኔ ነው ይሉኛል መሰላችሁ፣ በጣም በቃ አንተ ትዝናናለህ ከሀገር ሀገር ምናምን። እኔ ቱ ቢ ኦነስት ተዝናንቼ አላውቅም ስል በቃ ከሀገር ሀገር ሲሄድ በጣም የሚገራርሙ ብዙ አስቸጋሪ ነገሮች ውስጥ እየገባው ብዙ ነገር ማወቅ ስለዛ ካልቸር ስለዛ ባህል እንጂ ሄጄ ቢች ዳር መዝናናት ወይ ደግሞ ሄጄ መጠጥ ቤት መግባት ኦር ምናምን እንደዚህ አይነት ነገሮች ማድረግ ምናምን አርጌውም አላውቅም። እንደዛ ነገር አይደለም ማድረግ ሞር ያስገርመኛል። የእግዚአብሔር ስራ ያስገርመኛል። እንግዲህ ዓለም የምትባለው እቺ የምንኖርባት ምድር የዚህን ያክል ትልቅ የዚህን ያክል አስገራሚ የዚህን ያክል ድንቅ ከሆነች ሰሪው ደግሞ እግዚአብሔር ምን ተብሎ ሊገለጽ ነው? እኔ እውነት የእግዚአብሔር ስራ ነው የሚደንቀኝ። እጅግ በጣም ይደንቀኛል። በተጓዝኩ ቁጥር እያንዳንዱ ሀገር ከማውቀው እውቀት በላይ ይሆንብኛል። አሁን እኔ የማይመሽበት ሀገር አለ ብዬ ስናገር ከዚህ በፊት በተለይ የማይመሽበት የ24 ሰዓት ፀሐይ የሚለውን ቪዲዮ ከሰራው በኋላ ኮመንት ሴክሽን ላይ ስትገቡ ዝም ብለህ አትቀደድ፣ እንደዚህ አይነት ነገር የለም ምናምን የሚሉ ኮመንቶች አያሉ እና በጣም ብዙ ነገር ባየው ቁጥር በጣም በቃ ይገርመኛል። አንዳንድ ጊዜ ዓለም በጣም ሰፊ ናት። እኛ ከምናውቀው በላይ በጣም የተለየ ነገር ነው ያላት። 24 ሰዓት የዚህ ሀገር ሰዎች ፀሐይ አያዩ። በቃ ይሄ በጣም የሚገርም ነው። እኛ የለመድነው እንግዲህ 11 ሰዓት ነው ዴይ ላይት ያለን እኛ በቀን 11 ሰዓት ፀሐይ እናያለን አዲስ አበባ ላይ። ወደ አፋር ምናምን ስትሄዱ ደግሞ ኦፍ ኮርስ ሰዓቱ ይጨምራል። ፀሐይ ወደ 12 ሰዓት ገደማ ነው ፀሐይ የሚያገኙት ወደ አፋር እንደዚህ ወደ ምስራቁ አካባቢ ስትሄዱ። ዓለም በጣም ሰፊ ናት የምላችሁ በጣም ሰፊ ናት። እንደ ሰፊነቷ በጣም ብዙ የተለያየ በጣም ብዙ የሚያስገርም በጣም ብዙ የሚያስደንቁ ነገሮች አሉ። ምን ያክል አስደናቂ እንደሆነ የምታዩት በዚህ ነው ይላችሁ። ይሄ ቸርች ነው እዚህ ጋር እየደረስኩ ያለሁት እና እኔ ትራቭል ማድረግ እንፈልገው እንግዲህ እግዚአብሔር ከፈቀደና እስከረዳኝ መጠን ትራቭል ማድረግ ሁሉንም ሀገር ማየት ፈልጋለሁ። እንደውም ትራቭል ሲባል አንድ የምወደው አባባል አለ። ትራቭል ባደረጋችሁ ቁጥር ስለ ዓለም የተዋሹ ውሸቶችን ታገኛላችሁ። በጣም ብዙ ውሸቶች በቃ ትምህርት ቤት የተማርናቸው ምናምን በጣም ብዙ ነገሮች ሄዳችሁ እዛ ቦታው ላይ ረግጣችሁ ኤክስፔሪየንስ አድርጋችሁ ስታዩት በጣም የተለየ ነው። ትምህርት ቤት የተማርነው የተነገረን ነገር ያወቅነው ነገር ፎልስ ነው። ዓለም ላይ ትራቭል ስታደርጉ ስታዩት ዓለም በጣም የተለየች ነች። በጣም የተገላቢጦሽ ነው። በአንዱ ጎን ጽድቅ የሆነው በአንዱ ጎን ኩነኔ፣ በአንዱ ጎን ነውር የሆነው በአንዱ ጎን በጣም መልካም ነገር። የአንገት ንቅናቄ እንኳን ብታየው ህንድ ስትሄዱ እንዲህ እኮ እሺ ነው። አይ ነው ጨለማ ስለሆነ ይታያችኋል አይታያችሁም አላውቅም። እዚህ ጋር የምታዩት ደግሞ ከኋላ ቸርቻቸው ይታያችኋል። ያው ጨለማ ስለሆነ ብዙ የሚታያቸው አይመስለኝም። እንግዲህ ሌላ ጊዜ በ24 ሰዓት ፀሐይ በሚሆኑ ጊዜ ከመጣን ደግሞ ያኔ በደንብ እናየው ይሆናል። ይሄን ይመስላችኋል። ውይ በጣም ነው የሚወርደው። በቃ ልነግራችሁ አልችልም ከምነግራችሁ በላይ በቃ በጣም ነው የሚወርደው። በጣም ገና ቀን ነው። ሰው ወደ ቸርች እየገባ ነው እንደምታዩት። አሁን 8 ሰዓት ላይ ፕሮግራም አላቸው እና አሁን እየገቡ ነው። 8 ሰዓት ማለትም 2 PM ማለት ነው ፕሮግራም አላቸው። ወደዛ እየገቡ ነው። ከተማዋ በነገራችን ላይ ትሩምሶ ውሃ ይከፍላታልና በዚህኛው በኩል ያለውና በዛኛው በኩል ያለው ከተማ ያላችሁ እዚህ መሀሉ ላይ ድልድይ አለ። እስቲ ከቻልኩ የቀን ቪዲዮ ካገኘው ቀን ሆኖ የተቀረጸ ቪዲዮ ካገኘው አሳያቸዋለሁ እንጂ ለመቅረጽ ኦልሬዲ ጨለማ ስለሆነ አይታይም። ግን ከኋላ በምታዩት ድልድይ ወይ በታክሲ ክሮክስ ማድረግ ትችላላችሁ ወይ በእግራችሁ። ግን በጣም ረዥም ድልድይ ነው። ያው መሀል ላይ ታክሲ የሚባል ነገር የለም ከጀመራችሁት። ስለዚህ ወይ በታክሲ ወይ በእንትን ትሻገሩታላችሁ። ካገኘው ታክሲ ይሻገራሉ። ካላገኘሁት ፉት ኢዝ ማይ ትራንስፖርት ብሏል። ካላገኘው ቆሰዋለሁ በእግሬ ነው ብላችሁ። ፀሐይ የላቸውም። ፀሐይ ጨርሰዋል።
እዚህ ሀገር። ትሮምሶ የፈረንጆችን ገና የምታከብረው ከሌላው ዓለም ተለይታ በጨለማ ውስጥ ነው። እንደምታዩት እንግዲህ ይኸው በቀን 9 ሰዓት አሁን 9 ሰዓት ሆኗል፣ ወይም 3 PM። ክሪስማሱ ምኑን ተመልከቱት፣ ጨለማውን በቃ ሰው እንቅስቃሴው ገበያው ምናምን እንደደራ ነው። በቃ ይኸውላችሁ ገበያው ምናምን ፏ ነው፣ ሰው ፏ ነው፣ ወደ ስራው እየተንቀሳቀሰ ነው። በስመ አብ እጅግ በጣም ነው የሚወርደው። መቋቋም ያቃተኝ ብርዱን ነው በጣም። በእግራችሁ መጓዝ ልመዱ። ሰው ሀገር ስትሄዱ በተለይ አንደኛ ወጪ በጣም ነው የምትቆጥቡት በእግራችሁ ስትሄዱ። ሁለተኛ ደግሞ ላይክ ብዙ ነገር ታያላችሁ እግረ መንገዳችሁ እና ሙቅ ለጉንፋን እግረ መንገድ ለሆድ እንደሚባለው በእግር ሄዳችሁ ሁለት ነገር አላማ ማሳካት ትችላላችሁ። አንደኛው በቃ እንደምታዩት በእግራችሁ እየሄዳችሁ ኔቸሩን በጣም ቻሌንጅ ማድረግ ነው። ፎቶ ልነሳ ነበር አልቻልኩም፣ ምክንያቱም ጨለማ ነው። በስመ አብ የሆነ ነገር ዋጋውን የምታውቁት ስታውጡት ነው፣ በዛ ኤክስፔሪየንስ ውስጥ ስታልፉ ነውና አሁን እኔ የቀንም ጥቅም ገብቶኛል፣ የምሽትም ጥቅም ገብቶኛል። ምክንያቱም ከዚህ በፊት 24 ሰዓት ፀሐይ የሆነ ሀገር ሄጄ ኤክስፔሪየንስ ሳደርግና ስሰራ በዛ ታይም ላይ ምን እንደተሰማኝ በደንብ አውቃለሁ። ምክንያቱም በቃ ለካ ጨለማ ትልቅ ነገር ነው። በቃ ለካ ሲመሽ ነው ቤታችን የምንሰበሰበው፣ ለካ ሲመሽ ነው ከፋሚሊ የምንገናኘው፣ መሸ ብለን ነው ወደ ቤት የምንሄደው። 24 ሰዓት ፀሐይ ቢሆን ግን ባይጨልም እንዴት ሊመስል እንደሚችል ህይወት አላውቅም። አሁን ደግሞ እንዲህ ሲጨልም ደግሞ 24 ሰዓት እንዲህ ሲሆን ምንም ሴንሱ ይጠፋባቸዋል። አሁን እኔ መሸ የመሰለኝ አይምሮዬ በቃ ተኛ ይሄደኛል። እንግዲህ በኩለ ቀን ማለት ነው። አሁን 10 ሰዓት ሆኗል ከቀኑ። በቃ ተኛ እያለኝ ነው እንዳልኳችሁ። ብዬ ሲቲውን ቱር እያደረኩ ነው፣ ከተማውን እያየሁ። ግን በቃ የሚለኝ ተኛ ነው ውስጥ የሚለኝ። ደግሞ በቃ የገናም ሰሞን ስለሆነ የፈረንጆቹ ገና በቃ እንዳለ አብዷል በዲኮሬሽን። ሲቲዋ በጣም ትንሽ ነች፣ ግን በጣም ነው የምታምረው። እንግዲህ እንደዚህ አይነት ነገር የሚፈጠረው እንደ ሳይንሱ ፀሐይ ከአድማሷ ዝቅ ስትል ነው። ሁሌ ደግሞ ከአድማሷ በላይ ከፍ ብላ ደግሞ ስትቆይ ለረዥም ጊዜ ፀሐይ እንደወጣች ስለምትቀር ጨለማን ደግሞ አያገኙትም። በጋቸው ላይ ጨለማን አያገኙትም፣ ክረምታቸው ላይ ደግሞ ፀሐይን አያገኙትም ማለት ነው። እና በጣም ኮምፕሊኬትድ የሆነ ነገር ነው። ግን ስቲል የሆነ ጨለማን ምን ያክል ከባድ እንደሆነ ከተማ ትረዱታላችሁ። በቃ ሰው ሬስቶራንቱ ገብቶ ኳሱን ያያል፣ ምግቡን ይበላል። እኔ በእግር አዳረስኳት ከተማዋን እምላችሁ፣ የቀረኝ የለም። ታክሲዎቹ ደግሞ እንዳለ ከአብዛኞቹ የኤሌክትሪክ መኪኖች ናቸው እዚህ የምታዩት። እስካሁን ድረስ ያየኋቸውም የሄድኩባቸውም ታክሲዎች ቴስላ ናቸው። በጣም ነው እየተጠቀሙ ያሉት የኤሌክትሪክ መኪናን እምላችሁና እዚህ ውስጥ የምትኖሩ ታድላችሁ። ኖርዌይ ራሱ በጣም ይበርዳል። ኦስሎ ላይ በጣም ይበርዳል። ከዚህ በፊት አይቼዋለሁ። ዋና ከተማ ኦስሎ እና ወደ ታች ያለው ማለት ነው ከተሞች። እስካሁን እዚህ ከተማ አበሻ አላየሁም፣ ምንም አበሻ አላየሁም በቆየሁበት ቆይታ። ወይ የማወራው ጠፋብኝ። በጌታ ስም በኢየሱስ ስም በጣም ይወርዱ። ይሄን ቪዲዮ እንደ ዜና ልጨርሰው ነው። ከአርክቲክ ሰርክል ለተጠናከረው ዘገባ አቤል ብርሃኑ ነኝ። በሌላ ቪዲዮ ከሌላ የዓለም ጫፍ ላይ እንገናኛለን። ቀን ጨለመብኝ የሚል አሳይቻችኋለሁ። እንግዲህ 24 ሰዓት ጨለማ የሆነ ሀገር። አሁን ደግሞ እንግዲህ በቀጣይ ሌላ ዓለም ክፍል ላይ በሌላ አስገራሚ ቪዲዮ እንደዚህ እንገናኛለን። ኔቸርን እናያታለን። ከዓለም እስከ ዓለም ጥግ እንዞራለን አብረን። ሁሌም አብራችሁ ስላላችሁ በጣም አመሰግናለሁ። ሰብስክራይብ ማድረግ፣ የደወል ምልክቷን መጫን አትዘንጉ። ይህንንም ቻናሌን ተቀላቀሉ። ሁልጊዜ ቪዲዮ አዳዲስ ብሎጎችም ስለቅ ለእናንተ ቀድሞ ይደርሳችኋል። በጣም አስገራሚ የሆኑ የዓለም ዳርቻዎችን አብረን እናያለን፣ አብረን እንጓዛለን። ሁሌም አብራችሁኝ ስላላችሁ አመሰግናለሁ። ላይክ አድርጉ። ይህን ቪዲዮ ከ10 ሺህ በላይ ላይክ እንዲኖረው ፈልጋለሁ። በጣም አመሰግናለሁ። ይመቻችሁ። ባይ